የሰላም አምባሳደር ኮርዳዊ ጌታሁን ዓለም አቀፍ የሆነ ታላቅ የጎልፍ ስፖርት ማዘውተሪያ ፕሮጀክት ወደ ሀገራችን ይዘው መተው ከመከላከያ ሚኒስቴር እስከ ጠቅላይ ሚኒስትር ጽሕፈት ቤት ብሎም ካንቲባ ቢሮ ድረስ በሰነድና በቪዲዮ ቅጂ አስደግፈው አስገብተዋል። ታዲያ ይህ ሀገራዊ ፋይዳው ትልቅ የሆነ የጎልፍ ስፖርት ማዘውተሪያ ፕሮጀክት ብዙ ተስፋ ቢጣልበትም የውሃ ሽታ ሆኖ የደረሰበት በእንቆቅልሽ ቀርቷል። ይህ ያደጉ ሀገራት ረብጣ ዶላር እየዛቁበት የሚገኘው በኮርዳዊ አማካኝነት ወደ ኢትዮጵያ የገባው ፕሮጀክት ቀጣይ ጣፋንታውስ ምንድነው? ወይስ በኢትዮጵያ ባህል የሆነ በመጣው የፕሮጀክትና የፈጠራ ሐሳብ ምንተፋ ተሰርቆ ይሆን? መልሱን ጊዜ እንዲፈታው እንተወውና የሰላም አምባሳደር ኮርዳዊ ጌታሁን ፕሮጀክቱን በማስመልከት ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ሲሉ መልእክታቸውን አስተላልፈዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅድሚያ የክብር ሰላምታዬን እያቀረብኩ ለሀገራችን ኢትዮጵያ ብልጽግና እየከፈልክ ያለውን ውጣ ውረድ በልቤ ይዤ እኔም ከጎንህ የህይወት መስዋዕትነትን እየከፈልኩ እገኛለሁ። የኢትዮጵያ እድገት ብልጽግናና ትንሳኤን የማይፈልጉ የውስጥም ሆኑ የውጭ ጠላቶችን ሊበግሩን ቢፈታተኑንም የተወረወረብንን ጠጠር ወደ ድል በመቀየር በስኬት ላይ ስኬት እየደራረብን ዛሬ ላይ ደርሰናል። ዛሬ እኔ አንድ ታላቅ የጎልፍ ስፖርት ማዘውተሪያ ፕሮጀክትን ይዤ ከባህር ማዶ መጥቻለሁ። ይህ ፕሮጀክት በዓለም አቀፍ ደረጃ ተጠቃሽ ሊሆን የሚችልና የሀገራችንን ገጽታ ሊቀይር የሚችል ነው። ይህ የጎልፍ ስፖርት ማዘውተሪያ ፕሮጀክት በአይነቱና በጥራቱ ልዩ የሆነ እንዲሁም በአፍሪካ የመጀመሪያ የሆነና ለዘርፉ እድገት ትልቅ ሚና የሚጫወት ነው። ስለ ፕሮጀክቱ በለንደን በአሜሪካና በካናዳ በመዟዟር አስፈላጊውን መረጃና ጥናትም አጥንቻለሁ። ይህም ፕሮጀክት ለመስራት የሚጠይቀን ከፍተኛ ወጪ የለም። ለፕሮጀክቱ ካምፓኒዎች የቴክኒክ ድጋፍ የሚያደርጉልንም ይሆናል። ካምፓኒዎቹም አኩራ፣ ፎርድና ሃይንዳይ ናቸው። ከኛ የሚጠበቀው ሁለት ነገር ሲሆን አንደኛው ለዚህ የጎልፍ ማዘውተሪያ ፕሮጀክት የሚመጥን የቦታ ልየታ ስራ ነው። በኔ በኩል እንደ ሀሳብ በጫካ ፕሮጀክት ውስጥ የሚካተትበት እድል ካለ ቢታይ፣ ካልሆነም ግን አሁን ላይ አገልግሎት እየሰጠ በሚገኘው የጦር ኃይሎች ጎልፍ ክለብ ላይ በማስፋፋት መስራት ይቻላል። ሁለተኛው ፕሮጀክቱን ወደ መሬት ሊያወርድልን የሚችል ኮንትራክተር መሰየም ነው። አሁንም በሐሳብ ደረጃ ኦቪድ ሪል ስቴት ለዚህ ብቁ የሚሆን ይመስለኛል። በመጨረሻም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ፕሮጀክት በቀጥታ ወደ እርስዎ ያመጣሁት በሀገራችን እየተለመደ የመጣውን የፕሮጀክት ዝርፊያን ሽሽት ነው። ስለሆነም ለዚህ ሀገራዊ ፕሮጀክት አስፈላጊ ነገሮችን ማሟላት በፍጥነት ወደ ስራ ለመግባት የቻሉትን ያደርጉልን ዘንድ በአክብሮት እንጠይቃለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሰጡን ሐሳብና የሚቀነሱም ሆነ የሚጨመሩ ነገሮች ካሉ መስማማቴን ካሁኑ ማሳወቅ እፈልጋለሁ ሲሉ መልእክታቸውን አስተላልፈዋል። ሁሉም ከተረዳኝ አሁን ጮሃለሁ ነገም ይሁን ዛሬ ነው ሳናር ላኑር ብዬን ኢትዮጵያ ሀገሬን በኮርዳዊት አማካኝነት ወደ ኢትዮጵያ የመጣው ፕሮጀክትን በወፍ በረር እናስቃኛቸው። ሁሉም ከተረዳኝ አሁን ጮሃለሁ ነገም ይሁን ዛሬ ነው ሳናር ላኑር ብዬን ኢትዮጵያ ሀገሬን ጎልፍ በዓለም አቀፍ ደረጃ ተቀባይነት ያለው ስፖርት ነው። ይህ ስፖርት የሀገራት የገቢ ምንጭም የሆነ ያገለገለ ይገኛል። ለዚህ ስፖርት ማዘውተሪያ አሜሪካ፣ ካናዳና እንግሊዝን የመሳሰሉ ሀገራት ዘመናዊ የጎልፍ ማዘውተሪያ ክለብ ገንብተው ረብጣ ዶላሮችን እያገኙበትም ይገኛል። ወደኛ ሀገር ኢትዮጵያ ብሎም እንደ አፍሪካ የጎልፍ ክለብም ሆነ ደረጃውን የጠበቀ ቦታ አለ ለማለትም አያስደፍርም። በአዲስ አበባ ከ62 ዓመታት በፊት በቀዳማዊ ኃይለ ሥላሴ በቀድሞ አጠራሩ ራሽያ ካምፕ በአሁኑ ጦር ኃይሎች አካባቢ የተመሰረተ ቢሆንም ደረጃውን ያልጠበቀና ከዘርፉ መገኘት የነበረበትን ገቢ የማያስገባም ነው። ይህን የተረዶ የጎ ቴሌቪዥን የማዕበል የአቢሲኒያ ሚዲያና የትኩስ መረጃ መስራችና ባለቤት እንዲሁም የይቻላልን መጽሐፍ ጸሐፊ የሰላም አምባሳደር ኮርዳዊ ጌታሁን ዓለም አቀፍ ደረጃውን የጠበቀ በአፍሪካ ደረጃ የመጀመሪያ የሆነ በዘመን አፈራሽ ቴክኖሎጂ የተራቀቀ የጎልፍ ስፖርት ማዘውተሪያ
ፕሮጀክትን ነድፈዋል። ኮርዳዌ ጌታሁን በተለያዩ ሀገራት ዞረው ያጠኑትን ጥናት ወደ መሬት ለማውረድ ፕሮጀክቱን ለሀገር መከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አቅርበዋል። ፊልድ ማርሻል ብርሃኑም የፕሮጀክቱን አስፈላጊነት ለዘርፉ እድገት ያለውን ጠቀሜታ በውል በመረዳት ፕሮጀክቱን ለአዲስ አበባ ከተማ አስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤ እንዲቀርብ ምክረ ሀሳብ ሰጥተውበት ነበር። በመግቢያችን ያነሳነው ፕሮጀክቱ ያደረሰ ቀጣይ ጣፈንታውስ ምንድነው የሚለውን ጥያቄ ባለበት ትተነው ወደፊት የሚዲያው ድሮን ኮርዳዌ ጌታሁን ማብራሪያ እንደሚሰጡን ተስፋ እናደርጋለን። የጎቲቪ የማዕበል የአቢሲኒያ ሚዲያና የትኩስ መረጃ መስራችና ባለቤት እንዲሁም የይቻላልን መጽሐፍ ጸሐፊ ኮርዳዌ ጌታሁን በአሜሪካ ሀገር በሚገኝ ግዙፍ የጎልፍ ስፖርት ማዘውተሪያ የተመለከቱትን እንዲህ ሲሉም ስለ ፕሮጀክቱ ተናግረዋል። ይሄ ነው ድሪማችን። ልክ እንደዚሁ ባር ሬስቶራንት ኖሯል፣ መዝናኛ ይኖረዋል። ታች ደግሞ ሬስቶራንት አለ። እዚህ ጋር አንድ ወሮች ይሸጣሉ። እንግዲህ ገስቶች ሰርቪስ የሚደረጉበት ቦታዎች ዛሬ የገልፍ መጫወቻ ቦታዎች ቆልቼ ቡቲንግ ያሉበት ነው እና እንግዲህ ድሪማችን ይሄንን ፕሮጀክት ወደ ኢትዮጵያ እንዴት አድርገን እናወርደዋለን ነው። የሚገርማችሁ ነገር እስከታች ድረስ የምታዩት የቦሊንግ መጫወቻ የጎልፍ መጫወቻ ነው። ከታች የምታዩት እሱ ነው። 3 ስቴር አለው። አፕስቴርስ አለው፣ ሰከንድ ስቴር አለው፣ ሰርድ ስቴር አለው። በጣም የሚገርም ደስ የሚል ጎልፍን ትሬንድ ማድረጊያ ቦታ ነው። ይሄ እንግዲህ በኢትዮጵያ ደረጃ ላይ እኔ እንደ ፕሮጀክት ማስበው አንዱ ስራ ይሄ ነው። እንግዲህ አይታችሁ ከሆነ ከላይ ያለው ጎልፍ የመጀመሪያው ደረጃ ነው። ከታች ያለው ሁለተኛው ደረጃ ነው። ከታች ያለው ሶስተኛ ደረጃ ነው። በጣም ትልቅ ኢንተረስትድ እንግዲህ ኢትዮጵያ በጎልፍ ደረጃ ላይ አንዱ ትሳተፋለች የምልበት የስፖርት ዘርፍ ነው። እንግዲህ የሚረዳኝና የሚያግዘኝ ካገኘውን በዚህ ሙያ ላይ ለመሳተፍ ጥረት አደርጋለሁ። እንግዲህ ከዚህ በኋላ አጋርና ቦታውን የምናገኝ ከሆነ አንድ የጎልፍ ማዕከል እንከፍታለን ብለን እንላለን። ይሄን የጎልፍ ማዕከል እንግዲህ የምናስብበት ምክንያት ሁሉ ነገሮችን በጣም እንደምታዩት ነው። ብዙ ነገር ነው እዚህ ጋር ያለው። የጎልፍ ጨዋታ ብቻ ያለው ሳይሆን እዚህ ጋር ብዙ የምታዩት ነገር አለ። ኢንተረስት ነገሮች አሉ። አሁን መጣው እንግዲህ እዚህ ጋር ነው የምናየው። ቴንክ ዩ። እንግዲህ ስኮር እዚህ ጋር ነው። አሁን እንግዲህ ነጥቦቹ የሚቀበለው ምንም ነገር ከዚህ ጋር የሚነካካ ነገር የለውም። ራሱ ሲስተሙ ራሱ ይጽፈዋል። 5250 ፖይንት አምጥቻለሁ ይላል። አሁን እዚህ ጋር ይሄ እንግዲህ ትልቁ የጎልፍ ሴክተር ነው። እዚህ ጋር ሻምፒዮን ግጥሚያም አለ፣ ጨዋታም አለ። እዚህ ጋር እንደምታዩት ፈርስት ስቴር፣ ሰከንድ ስቴር፣ ሰርድ ስቴር አለ። እዚህ ቢያንስ ከመጀመሪያው ፈርስት ስቴር ላይ ብቻ ከ40 በላይ ያለው፣ ሁለተኛውም 40 በላይ፣ ሶስተኛውም ከ40 በላይ ኦልሞስት ወደ 200 ሰው እዚህ ጋር መጫወት ይቻላል። እዚህ የምታዩቸው ብዙ ሲስተም የሚቆጥረው ኮምፒውተር ነው የሚቆጥረው። እዚህ ጋር እንደምታዩት እነዚህ ኮምፒውተሮች አሁን ምን ያክል ፖይንት አምጥተሃል የሚሉ በሙሉ ሲስተም አካል ነው። ሰዎች ቤተሰቦች ምናምን መቶ ሪላክስ ያደርጋሉ። ምግብ አለ፣ መጠጥ አለ፣ መዝናኛ አለ፣ ኤቭሪቲንግ አለ። እንግዲህ መንግስት ይህንን ፕሮጀክት ነው ያቅርቤ ሁኔታው ከተመቻቸ ይህንን ሳይት ነው አሁን ኢትዮጵያ ውስጥ ሰርተን ትውልዱ ራሱ የጎልፍ ተጫዋች ነው። አንዱ የስፖርት መዘመም ያለበት ይህንን ፕሮጀክት እናመጣ ነው እና በዚህ ጉዳይ ላይ እንግዲህ የሚተባበሩ ኃይሎች ካሉ፣ በጎ ስራዎች ካሉ ዋናው ይህንን ፓተንት ይዘን ወደ ኢትዮጵያ መምጣታችን ነው። ዋናው እዚህ ጋር በደንብ አድርገው እንድታዩት ፈልጋለሁ። ከታችኛው በዚህ በኩል ነው። ታችኛው እኛ እንደውም አሁን በፕሮግራማችን 4 ስቴር ልናደርገው የምንፈልገው
እና ይሄንን በዛኛውም በኩል አስፍተን እንደዚሁ ቢያንስ ወደ 5 እና 10 ሺህ ካሬ ሜትር ቦታ ካገኘን ይህንን ሳይት የምንሰራበት እንደገና መፍጠር እንፈልጋለን። ይህን እንግዲህ ፕሮጀክት ራሱ ለጠቅላይ ሚኒስትር ዶክተር አብይ አቅርበን ከአንድ ፕሮጀክት አንድ የገጽታ ግንባታ ፕሮጀክት አድርጎ እንዲሰራ ነው የምንፈልገው። ይህን ለማጥናት እንግዲህ ከካናዳ ድራይቭ አድርገን እዚህ አሜሪካን ድረስ የመጣን ሱፐር ላይ እንግዲህ መጀመሪያ ፕሮጀክት ጥናታችንን ጨርሰናል። ወደ መሬት እናወርዳለን የሚለውን እንግዲህ በስፋት የምናየው ይሆናል። ለዚህ ነው። አመሰግናለሁ።